ኤርሚያስን እግዚአብሔር መጣና ዛሬ መልእክት አለኝ። እሺ እግዚአብሔር ወይ ሰማሉ ሲል ተነሳለ ብድግ አለ። ሸክላ ሰሪ ቤት ነው መልእክት አለ። ለምን አለ? እዛ ነው መልእክት ያለኝ። እሺ አለ ኤርሚያስ ተነሳ እና ወደ ሸክላ ሰሪ ቤት ሄደ። ሸክላ ሰሪው በመንኮራኩሩ ላይ ነው አይደል? ሸክላ ከጭቃ ከአፈር ይሰራል። እየሰራ እያለ ሸክላው በሸክላው ሰሪ እጅ ላይ ተበላሽ። እየሰራው ተበላሽ፣ ችግር የለውም አፈረሰው። ከባድ አቦካውና እንደሚወደው አድርጎ ሰራው። ኤርሚያስ ቁጭ ብሎ ያያዋል የሚሰራው። እግዚአብሔር ለኤርሚያስ ቁጭ ብሎ ሸክላ ሰሪውን እያየው ድምጽ ነሰጠ። ኤርሚያስ ሆይ አለ። አቤት እግዚአብሔር አለ። ሸክላው በሸክላ ሰሪው እጅ እንዳለ ሕዝቤ በእኔ እጅ ውስጥ አለ ነው ያለው። እጄ ላይ አለ አይደለም፣ እጄ ውስጥ ናችሁ። ሸክላው ፈቃድ የለውም። ሸክላው ሸክላ ሰሪውን ለምን እንዲህ አረከኝ ብሎ አይጠይቀው። ታዲያ እኔ በእናንተ ላይ እንዲህ መስራት አይቻለኝም እንዴ? እንደፈለግኩ አድርጌ ልሰራስ ለምን እንዴት ትሉኛላችሁ? እየሰራችሁ እያለ እኔ እንደምፈልገው ካልሆናችሁ እተዋችኋለሁ አይደለም ያለው እግዚአብሔር። አፍርሼ ሰራችኋለሁ። ሸክላ ሰሪው የተበላሸውን ጭቃ ጥሎ ሌላ መጣ አይደለም ይለው፣ ራሱ አፍርሶ ሰራው። እጥላችኋለሁ አይደለም ያለው እግዚአብሔር። እና ሪስቶር እንደገና ቀይሬ ራሱ ነው ጨፈላልቄ ያንኑ ሸክላ አስተካክዬ በመፈልገው አይነት ሞልድ እሰራዋል። የወደደውን በህይወታችን ይስራ። በእውነት የምንፈልገውን አድርጎ እኛ ፈገግ ብለን እሱ ከሚያዝን ትንሽ ጊዜ ቢያመንም እሱ ከከበረበት ለዘላቂው ደስታ የሚሆነን እሱ። እኛ የዘላለም አይደል ህይወታችን፣ ነገ አይደለም የሚታየኝ፣ ከነገ ወዲያም አይደለም የሚታየኝ፣ ኢተርናል ነው አይደል? ዘላለማዊ ነው ይሄ ህይወት። ስለዚህ በጣም ጥቂት ሊያስታግሰን የሚችል መንገድ ቢኖረውም ግን በጣም ረጅም ዘመን ክብር አለው። በዚህ መጽሐፍ ላይ የምናነባቸው በጣም ትልቅ የተባሉት ሰዎች በሙሉ የፈረሱበት ዘመን ነበር አይደል? አሁን ለምሳሌ የተደበቁበት ዘመን እግዚአብሔር እነሱን የሰራበት ዘመን ነው። የተደበቁበት ዘመን እኮ በጣም ሲቃይ አይደል እንዴ? ሲያፈርሳቸው፣ ቻሌንጅ ሲያረጋቸው፣ ሲሞግታቸው። አብርሃም 25 ዓመት አይደል የተሰቃየ? ዮሴፍ 13 ዓመት አይደል? እንደውም ከሞላና 14 ዓመት ነው የተሰቃየ። ኖህ 120 ዓመት እኮ ነው የተሰቃየ። ጳውሎስ 14 ዓመት እኮ ነው የተሰራ። ድፍን 14 ዓመት እኮ ነው ሲያፈርሰው የኖረው። የፈረሱበት ቀላል አይደለም። ከተሰሩ በኋላ ነው ውበታቸው የመጣው። በእውነት ነው የምላችሁ። እንደ ተዘበራረቅን እድሜያችን ከሚያልቅ ትንሽ ታግሰን የእርሱ ውበት በእኛ ታይቶ ብንጨርስ፣ መፍረስ ካለበት በእጁ ያፍርሰው። እግዚአብሔር በእኔና በእናንተ ህይወት ላይ ማድረግ የፈለገውን ያንን ያለ መከልከል ያድርግ። በጣም በጥቃቅን ነገር አትጥገቡ። በቃኝ አይ በቃ አትበሉ። ኖ አይ ልክ አይደለም። ትንሽ ነገር ስቃ ዓለምን የጨረስኩ ከመሰለኝ ምንም አልቀመሱ። እግዚአብሔርን ጠጋ ብሎ ያየ ሰው እኮ በጣም ነው የሚጠጋው። በደንብ እንጠጋው፣ የበለጠ ይስራ። በደንብ እንጠጋው፣ የበለጠ ይሙላል። በደንብ እንጠጋው፣ በውስጣችን ያስቀመጠው ምንም ሳይቀር አንጠፍጥፎ ይጠቀመው። የቀረ ጉልበት ካለን እግዚአብሔር ይውሰደው። የቀረ ነገ የሚባል እድሜ ካለን ለሱ ብቻ ይሁንለት። በእውነት ነው የምላችሁ። የቀረ ስም ካላችሁ ለእግዚአብሔር ስጡት። ምንም ነገር በህይወታችን ላይ ካለ የፈለገውን ለማድረግ ይውሰደው። የፈለግከውን አርግ፣ ይኸው እኔ ሸክላው ነኝ አንተ ሰሬ ነህ ብለን እጁ ላይ ራሳችንን አኑረን ፈቃዳችንን እንስጥ። ቢያመንም የእግዚአብሔር ይሻላል። ሸክላው ነኝ። ሸክላው በሰሪው እንዳለ እኔንም ስራኝ፣ እንደገና እኔንም ስራኝ።